ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የካቲት 14 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ ሰበር መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከግብር ከፋዮች ጋር በተያያዘ አዲስ መመሪያ ወጥቷል። በዚህ መመሪያ መሰረት አጠቃላይ ግብር ከፋዮች ላይ የጊዜ ገደብ ተሰጥቷል። ምንድነው? በዝርዝር ወደ እናንተ እናደርሳለን። በሌላው መረጃችን ከነዳጅ ጋር በተያያዘ ወደ ጅቡቲ ሄደው ነዳጅ የሚጭኑ ቦቴዎችን በተመለከተ መርሃ ግብር ተዘጋጅቷል። ይህንንም በዝርዝር እናደርሳለን። በሌላው መረጃችን አዲስ በሽታ ሊከሰት ስለመሆኑም ሙሉ መግለጫ ይፋ ሆኗል። የመግለጫውን ሙሉ ዝርዝር ወደ እናንተ ይዘናል። በሌላ በኩል ከቀረጥና ታክስ ጋር በተያያዘ የቀረጥ ጭማሪ ደንብ ውድቅ ስለመደረጉም ተሰምቷል። ይህንና መሰል መረጃዎችን በዚህ ምሽት ይዘናል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያም ከነዳጅ ጋር በተያያዘ አዲስ መመሪያ ወጥቷል። ከዚህ ቀደም የነዳጅ ኩባንያዎች ምን ያክል ነዳጅ ማቅረብ እንዳለባቸው ሳይታወቅና አንዳንዶቹ ኩባንያዎች የራሳቸውን መጠን ሲያቀርቡ የነበረውን አሰራር የሚቀይር አዲስ የነዳጅ ስርጭት መመሪያ ይፋ መጀመሩ ተሰምቷል። የተከሰተው የነዳጅ አከፋፋይ ኩባንያ የገበያ ድርሻ ድልድል አሰራር ኩባንያዎች ያላቸውን አቅም መሰረት በማድረግ ነዳጅ እንዲያሰራጩ የሚያስገድድ ነውም ተብሏል። ይህ አሰራር በኢትዮጵያ የተለያዩ ከተሞች የሚታየውን የነዳጅ ሰልፍና እጥረት ይፈታል የተባለ ሲሆን አሰራሩ በአንድ ማደያ ውስጥ በርካታ የነዳጅ መቅጃ ማሽኖች ያላቸውንና ጥቂት የነዳጅ መቅጃ ማሽኖች ያላቸው ማደያዎችን በቁጥር ብቻ ሳይሆን በአቅም እንዲለዩ የሚያደርግ ነው ተብሏል። በአዲስ አበባ በዙሪያው ባሉ ከተሞች ነዳጅ ሲጠፋ ተሽከርካሪዎች ወደ አዲስ አበባ በመምጣት ጫና ይፈጥሩ ነበር። አዲሱ ስሌት ግን በሁሉም አካባቢዎች ነዳጅ ፍትሃዊ በሆነ መልኩ እንዲኖር ያደርጋል። ቀደም ሲል አንዳንድ ኩባንያዎች ቁጥጥር ወደሌለባቸው የድንበር አካባቢዎች ነዳጅ በዘፈቀደ በመጫነ በተሻለ ዋጋ ይሸጡ ነበር። አሁን ግን አንዳንድ ኩባንያዎች የሚጭኑት መጠንና የሚሄዱበት አካባቢ አስቀድሞ ስለሚታወቅ ከዛ ውጭ መጫን እንደማይችሉ ይደረጋል። ኩባንያው ከወር በፊት ለእያንዳንዱ ማደያ የጭነት መርሃ ግብር የሚያወጣ ሲሆን ይህ መርሃ ግብር ለነዳጅ አቅራቢ ድርጅቶች ቀርቦ የጭነት ፕላን ይወጣለታል። በዚህ መሰረት በሺዎች የሚቆጠሩ ቦቴዎች ጅቡቲ ላይ ሄደው ወረፋ የሚጠበቁበት አሰራር ቀርቶ መርሃ ግብር የተያዘላቸው ቦቴዎች ብቻ ወደ ጅቡቲ እንዲሄዱም ይደረጋል። ማደያዎች ለኩባንያዎች ገንዘብ ከፍለው ረዥም ጊዜ ወረፋ ጠብቁ የሚባሉትና ኩባንያዎች በማደያዎች ገንዘብ የሚነግዱበት አሰራር እንዲቀንስም ያደርጋል። እያንዳንዱ ባለማደያ መቼ ነዳጅ እንደሚጭንለት ስለሚያውቅና የክፍያ ጊዜውን አስቀድሞ ለማቀደም ያስችላል። የአሰራሩ ዋና ዓላማ ሀገሪቱ ያላትን አቅም በመጠቀም መሰረት ያለው የነዳጅ ስርጭት እንዲኖር ማድረግ ነው መባሉን ቲክቫህ ኢትዮጵያ ሰምቶናል። በሌላው መረጃችን ከግብር ከፋዮች ጋር በተያያዘ አዲስ መረጃ ወጥቷል። የኢፌዴሪ ገቢዎች ሚኒስቴር ከፍተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ደረሰኝ ያላሳተሙና ያልተረከቡ ግብር ከፋዮች በ5 የሥራ ቀናት ውስጥ ቀርበው ማሳወቅ እንዳለባቸው በዚህ ሰዓት ይፋ አድርጓል። ጽሕፈት ቤቱ በወጣው መመሪያ መሠረት ከታኅሳስ 1 2017 ጀምሮ ሁሉም ግብር ከፋዮች በብርሃንና ሰላም ማተሚያ ቤት የታተመ ደረሰኝ እንደሚጠቀሙ መወሰኑ ይታወቃል። ሆኖም ግን በርካታ ደረሰኞች እስካሁን ድረስ የሆነውን እትማት አለማግኘታቸውና የታተሙ ደረሰኞችንም እንዳልተረከቡ ታውቋል። ብርሃንና ሰላም ማተሚያ ቤት የቀረባላቸውን የህትመት ትዕዛዞች በሙሉ አጠናቆ ማቅረቡን ገልጾ ይህንን ተከትሎ ከታኅሳስ 1 ቀን 2017 እስከ ታኅሳስ 30 2018 ድረስ የደረሰኝ ህትመት ጥያቄ አቅርባችሁ ሙሉ በሙሉ ወይንም በከፊል ያልተረከባችሁ እንዲሁም እስካሁን ጥያቄ ያላቀረባችሁ ግብር ከፋዮች በሙሉ ይህ ማሳሰቢያ ከወጣበት ቀን ከየካቲት 12 ቀን 2018 ጀምሮ ባሉት 5 ተከታታይ የሥራ ቀናት ውስጥ ሪፖርት እንድታደርጉ ማሳሰቡን በዚህ ሰዓት የወጣው መግለጫ አስነብቦናል።
በሌላው መረጃችን አዲስ በሽታ ሊከሰት ስለመሆኑ አዲስ መግለጫ ወጥቷል። በመዲናዋ ከቅርብ ጊዜ ወዲህ እየተስተዋሉ ያለው ከፍተኛ የሙቀት መጠን ያልተለመዱ በሽታዎችን ሊያስከትል ስለሚችል ህብረተሰቡ ጥንቃቄ እንዲያደርግ ተጠየቀ። ምንም እንኳን አዲስ አበባ ያለችበት መልክዓ ምድር አቀማመጥ በከፍታ ቦታ ላይ ቢሆንም ከጥቂት ዓመታት ወዲህ የአየር ሁኔታ እየተቀየረ መምጣቱን በኢትዮጵያ ሜትሮሎጂ ኢንስቲትዩት የጤና ሜትሮሎጂ ባለሙያ የሆኑት አቶ ደሳለኝ ገልጸዋል። በከተማዋ ኮትሮ በተለየ መልኩ በየዓመቱ የሙቀት መጠን እየጨመረ በመሆኑ ለጤና ልዩ ትኩረት መስጠት እንደሚገባም ተናግረው ማህበረሰቡ በጤና ባለሙያዎች የሚሰጡ የጤና ምክሮችን ተግባራዊ ማድረግ እንዳለባቸው ያሳሰቡት ባለሙያው በአዲስ አበባ አሁን ላይ እየተስተዋለ ያለው የአየር ንብረት መለዋወጥ ለወባና ለሌሎች የማህበረሰብ ጤና ስጋቶች ሊያጋጥል እንደሚችልም ጥንቃቄ ማድረግ እንደሚያስፈልጋቸውን ገልጸዋል። በከተማዋ ባለፉት ጊዜያት ተከስቶ የነበረው የወባ በሽታ የሙቀት መጠን መጨመርን ተከትሎ ለሚከሰቱ የጤና እክሎች አንዱ ማሳያ መሆናቸውንም ጠቁመዋል። በሌላው መረጃችን ከቀረጥና ታክስ ጋር በተያያዘ ጭማሪው ሙሉ በሙሉ ውድቅ መደረጉ ተሰማ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በተለያዩ ሀገራት ቀረጥ ላይ የጣሉትን የቀረጥ ወይም የታሪፍ ጭማሪን የሀገሪቱ ጠቅላይ ፍርድ ቤት ዛሬ ውድቅ ማድረጉን ዶቼ ቬሌ ዘግቧል። ወግ አጥባቂ ዳኞች የሚበዙበት የአሜሪካ ጠቅላይ ፍርድ ቤት ፕሬዝዳንት ትራምፕ የምጣኔ ሀብት አጀንዳዎችን ገቢር ለማድረግ የሚጠቀሙበትን የስልጣን መሳሪያ አግዷል። ትራምፕ ሀገሪቱን በቀረጥ ጭማሪ ለመቅጣት ለመበቀልና የሚፈልጉትን እንዲያደርጉ ለማስገደድ የሚጠቀሙበት የዓለም አቀፍ አስቸኳይ የኢኮኖሚ ስልጣን የተባለውን ደንብ ነው። የአሜሪካ የመጨረሻው ፍርድ ቤት ዳኞች ዛሬ 6-3 በሆነ ድምፅ ባጸደቁት ውሳኔ ግን ትራምፕ ተጨማሪ ቀረጥ እንዲጥሉ የአይኢፒ ደንብ ስልጣን አይሰጥም። ፕሬዝዳንት ትራምፕ የአይኢፒ ደንብ በተባለ መሰረት በሀገሪቱ ላይ እንዳሻሻለው የቀረጥ ጭማሪ መጣላቸውን ከዚህ ቀደም አንድ የአሜሪካ የበታች ፍርድ ቤት ህገወጥ በማለት ቀረጥ መጨመሩን እንዲቆም ወስኖ ነበር። ይሁንና የትራምፕ አስተዳደር ለጠቅላይ ፍርድ ቤት አቤቱታ በማለቱ ውሳኔው አልጸናም ነበር። በዚህ ምክንያት ነው የአሜሪካ ጠቅላይ ፍርድ ቤት የትራምፕን የቀረጥ ጭማሪ ደንብ ሙሉ በሙሉ ውድቅ ማድረጉን ዶቼ ቬሌ አመሻሹን በዘገባው አስነብቦናል። መደመጥ ያለባቸው ወሳኝ የሆኑ መረጃዎች የኔን ይመስላሉ። ቪዲዮውን ላይክ ሼር እያደረጋቸው እንዲሁም እንዲህ አይነት ትኩስ መረጃዎች እንዲደርሳቸው ቻናሉን ሰብስክራይብ የኖቲፊኬሽን ማብራቱን በማብራት ቤተሰብ መሆን ትችላላችሁ እያልኩኝ ለምሽት ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።